እኔ ወይም ደግሞ አንተ ወይም ደግሞ አንቺ ይህንን ቪዲዮ የከፈታችሁ የሆነ አዲስ ነገር እንጀምራለን ግን አንጨርስም። ስፖርት ቤት መሄድ እንፈልጋለን ወይም ደግሞ መጽሐፍ ማንበብ እንፈልጋለን። ከተወሰኑ ገጾች ወይም ደግሞ ከተወሰኑ ሳምንታት በኋላ ያንን ነገር ማድረግ አቁመን የሆነ ቦታ እንቆማለን። ይህ ችግር በብዙ ሰዎች በእኔ ለተደጋጋሚ ጊዜ በተደጋጋሚ ሁኔታ ሲያጋጥመኝ ነበር። ዛሬ በዚህ ቪዲዮ ይህንን ችግር ሙሉ በሙሉ እንፈተዋለን ማለት ነው። በዚህ ቪዲዮ ውስጥ 4 ነገሮችን ነው የምናየው። እነዚህ 4 ነገሮች ብዙ ሰዎች አድርገዋቸው የተሳካላቸው ናቸው። እኔም የሞከርኩባቸው ቤቶች ላይ ፕራክቲካል ያደረግ በጣም የተሳኩልኝ የጠቀሙኝ ነገሮች ናቸው። ዳንኤል እባላለሁ። የአራተኛ ዓመት የማርኬቲንግ ማኔጅመንት ተማሪ ነኝ። በዚህ ዩቲዩብ ቻናል ላይ ዕለት ከዕለት እንቅስቃሴዎቻችን ላይ የሚያጋጥሙ ችግሮቻችን እንዴት አንድ ማድረግ እንችላለን፣ እንዴት መፍታት እንችላለን፣ እንዴት ፕሮዳክቲቭ ሆነን መዋል እንችላለን በሚሉ ጉዳዮች ላይ ቪዲዮዎችን እሰራለሁ። ከዚህ በፊትም እየሰራው ነው፣ ከአሁን በኋላም እሰራለሁ። ይህ ዩቲዩብ ቻናል የራሱ ህግ አለው። ህጉም ምን መሰላችሁ? እዚህ ኮሚኒቲ ውስጥ ያለ ሰው ሁሉ ጓደኛ ነው። ጓደኛ ለመሆን ደግሞ የሚያስፈልጋችሁ ነገር ሰብስክራይብ ማድረግ፣ ላይኳን መጫን፣ ፕላስ ደግሞ ኮመንት ላይ ገብታችሁ ጓደኛ መሆን እንፈልጋለን ብላችሁ መጣፍ ብቻ ነው። ብዙ ወደ አላብዛባችሁ፣ ወደ ጉዳያችን እንግባ። ብዙዎቻችን ብዙ ነገር ጀምረናል፣ ብዙ ነገር አልተሳካልንም። እንደኔ ደግሞ እኔ ትንሽ ነገር ሞክሬ የተሳካልኝ ነገሮች አሉ። ማለት ብዙ ነገሮች ሞክሬ ያለው ከዛ ከሞከርኳቸው ነገሮች አንዳንድ ነገሮች በጣም ከማስባቸው በላይ ስኬታማ የሆኑ ነገሮች አሉ። አሁንም ስኬታማ መሆን የሚችሉ ከአሁን በኋላ መቀጠል ያለባቸው ነገሮች። እነዚህ ነገሮች ስኬታማ ለምን ሆኑ እና እናንተስ የጀምራችሁ ለምን ታቋርጣላችሁ? እንዴት ስኬታማ ልትሆኑ አልቻላችሁም? በሆነ በጀመራችሁ ነገር ላይ እንዴት ስኬታማ ልትሆኑ አልቻላችሁም የሚለውን ጉዳይ ዲስከስ እንደምናደርግ ቀድሜ ነግሬያችኋለሁ። አሁንም ሪቫይዝ ለማድረግ ያህል ነው። እነዚህ 4 ነጥቦችን ልንገራችሁ። የመጀመሪያው ነገር ቅጽበታዊ እርካታ ወይም ደግሞ ኢንስታንት ግራቲፊኬሽን መፈለግ ነው። የሆነ ነገር መስራት ስንጀምር፣ የሆነ ነገር ለማድረግ ስንጀምር ላይክ በሰረነው ቅጽበት ከዛ የምንፈልገውን አይነት ለውጥ ማግኘት መፈለግ። ለምሳሌ ጂም ቤት ብንሄድ ጂም ቤት 2 ቀን 3 ቀን ሰርተን ወይም 1 ወር 2 ወር ሰርተን ላይክ እንደ ቦዲ ቢልደር አቋማችን እንዲሆን መፈለግ። 2 ወር 3 ወር ከሰራችሁ እንደውም ብዙ ነው። እነዚህ አይነት ፍላጎታችን ኢንስታንት ግራቲፊኬሽን ይባላሉ። ቲክቶክ እያያችሁ አስተውላችሁ ከሆነ 3-4 ቪዲዮ ታያላችሁ። ያስቃችኋል፣ ያዝናናችኋል። ያም ደግሞ ዶፓሚናችሁን ይጨምረዋል። 3 ደቂቃ 4 ደቂቃ ቪዲዮ ማየት ቀላልም ነው። ፕላስ ደግሞ ዶፓሚናችንም ክሪት ስለሚያደርገው ትቆያላችሁ። 3 ሰዓት 2 ሰዓት ምናምን ሳታርፉ ወይም ደግሞ ምንም ሳይደብራችሁ ትቆያላችሁ። በተቃራኒ ደግሞ መጽሐፍ ዶፓሚን የማያመነጭ በጣም አድካሚ የሆነ ስራ ነው የሚሆንባችሁ። የሆነ ልብወለድ መጽሐፍ ካልሆነ መጽሐፍ ልብወለድ ከሆነ እሺ እንኳን ዶፓሚን አለው ካልሆነ ወር መጽሐፍ ልምድ የሌላችሁ ዝም ብላችሁ ተነስታችሁ መጽሐፍ ላንብብ ብላችሁ ብትጀምሩ ኦልሞስት ከ2 ገጽ በላይ አታነቡ። ይህ ከዛ ማግኘት የምትፈልጉትን ኢንስታንት ግራቲፊኬሽን ስላለን ወዲያውኑ የሆነ ሪዛልት እንፈልጋለን እና ይህ ነገሮች ኮንሲስተንትሊ እያደረግን ለውጥ እንዳናመጣ ከሚያደርጉን ችግሮች መሀል የመጀመሪያው ነው ማለት ነው። ሁለተኛው ዲሲፕሊን ማለት ነው። ብዙ ጊዜ ዲሲፕሊን ሲባል እንሰማለን፣ እኔም እሰማለሁ እና ግራ ነው የሚገባኝ። ምንድነው ዲሲፕሊን ራሱ? እናውቃለን። ከተርሙ የተሻለ እውቀት አለ እኔ ወይም እናንተ። ዛሬ ስለ ዲሲፕሊን መጀመሪያ ልቀራችሁ። ዲሲፕሊን ማለት የሆነ ነገር እንጀምራለና የሆነ ነገር ለማድረግ ለምሳሌ ሁል ጊዜ ጠዋት 12 ሰዓት እንነሳለን እንላለን። በዛች ሰዓት ላይ እየደከመን በቃ እንቅልፋችን እየመጣ ነው ምንም በቃ ሀስል እያደረግን በጣም በብዙ ጫናዎች ውስጥ ሆነን በተደጋጋሚ ሳናቋርጥ 12 ሰዓት መነሳት ለወራት ስናደርገው በጣም ዲሲፕሊን ምን በማድረግ 12 ሰዓት በመነሳት ብለት እንናገራለን ማለት ነው። ዲሲፕሊን ማለት ይሄ ነው። እናንተ ጂም ቤት እየሄዳችሁ ጂም ቤት ምገባው ከምሽቱ 11 ሰዓት ተኩል ነው። ከአሁን በኋላ ለወራት በሚኖረኝ ፕሮግራም ሁልጊዜም 11 ሰዓት ተኩል ነው ብላችሁ አምናችሁ ከተደጋጋሚ የምታደርጉት ከሆነ ዲሲፕሊን ትሆናላችሁ። ብዙዎቻችን ደግሞ የለንም። ይህ ዲሲፕሊን ማጣት ወይም ደግሞ ይህንን ነገር አለማድረጋችን ምን ያክል እያስከፈለን ነው? ነገሮች ወዲያው እንድናቆም ያደርገናል። ምን መሰላችሁ? ለምሳሌ በተከታታይ በ3 ቀን 2 ተኩል ወደ 11 ሰዓት ተኩል ላይ ጂም ገባችሁ እንበል እና ይዳከማችሁ። ያው ይታወቃል። ጂም መጀመሪያ ስትገቡ ስትራፖ ምናምን ያማችኋል፣ እጃችሁ ይደክማል፣ ይዝላል። ኖርማል ኢነርጂያችሁ ስለሚዘበራረቅ አቅማችሁ ይዝላል። ምን ታስባላችሁ እናንተ? ኢቢፒ ጋር ዛሬ ረፍና ነገ ልግባ ትላላችሁ። 1 ቀን ቀላችሁ
ኖርማል ነው አንድ ቀን መቅረታችሁ። ይህ አንድ ቀን መቅረታችሁ ኢንስታንት ግራቲፊኬሽን ያመነጭላችኋል። ሰውነታችሁ ትንሽ የተሻለ ይመስላችኋል። ሙዳችሁ ጥሩ አይሆንም ምናምን። እስቲ በቃ ዛሬም በእናት እያስጠላኝ ልቀር 3 ቀን 4 ቀን እያላችሁ በዛው ወጣችሁ ተፋላችሁ። አንድ ነገር ደግሞ ከወጣችሁ ዳግም ለመመለስ በጣም ከባድ ነው። ስፖርት በስራ አቅማችሁ ለመመለስ የሆነ መጽሐፍ እያነበባችሁ አቅማችሁ ዳግም ለመመለስ በጣም ከባድ ነው። ከመመለስ ይልቅ በዛው መቅረት በጣም ቀላል ነው። እንደዚህ አይነት ነገሮች ያጋጥማችኋል ማለት ነው። ወደ ሶስተኛው ነገር ስናስ ወይም ደግሞ ሶስተኛው ነገር ምንድን ነው ብላችሁ በምትጠይቁበት ሰዓት ፐርፌክሽን ማለት ነው። ፐርፌክት የሆነ ታይምን መጠበቅ ብዙ ጊዜ የሚያጋጥመን ያ ነገር ነው። ሁሉ ነገር ግጥምጥም እንዲልልን እንፈልጋለን። ጠዋት ተነስተን ከእንቅልፋችን ጠዋት ለመነሳት ስንፈልግ ኢነርጂያችን ጠዋት ስንነሳ የምንለብሰው ልብስ፣ ሻወር ብትገቡ ሁሉ ነገር በአንዴ ቢሆንላችሁ በጣም ደስ ይላችኋል። ግን ያ ላይፍ የለም፣ ኤግዚስት አያደርግም። ምንድን ነው የምታደርጉት? ከእውነታው ጋር መጋፈጥ መቻል አለባችሁ። ባላችሁ ነገር ለመጀመር መሞከር። ይህ ነገር በጣም ብዙ ሰዎች ይላችኋል። ያደረግነውም አለን፣ ያላደረግነውም አለን። ከአሁን በኋላም እናደርገዋለን። አዋጭ አማራጭ የለንም። ያለን ነገር ብቻ ነው ያለን እንጂ የለን ነገር የለን። ባለን ነገር ለመጀመር መሞከር ነው። እዚህ ላይ ይሄ በጣም ብዙ ሰዎች የደቀሙት ስለሆነ በጣም ስለተነገረ ኦቨር የሆነ ነገር ስላለ ፐርፌክሽኒስት ለመሆን አትሞክሩ። ከፐርፌክሽኒስት ይልቅ የሚሞክር የሚታገል የሚወድቅ የሚነሳ ለመሆን እንሞክር። እሱ አይሻለንም? ላይክ እንዳይነዋት እንደዚህ ለማድረግ እንሞክር። አራተኛው ነገር ግልጽ ግብ የለን። ይሄ ነው ችግራችን። የሆነ ነገር ስንፈልግ ግልጽ ግብ የለንም። ለምሳሌ የሆነ ዩቲዩብ ቻናል ከፍታችሁ ዩቲዩብ ቻናል 3-4 ቪዲዮ ከለቀቃችሁ በኋላ ኒሻችሁ ይዘራረቅባችኋል። ምን ነው የምሰራው? ምንድን ነው ማለት ነው? ለምንድን የሰራሁት ያለሁት ብላችሁ ግራ ልትጋቡ ትችላላችሁ። ጂም ቤት ገቡና በሞቲቬሽን የሆነ ማህበረሰብ ውስጥ ስለምትኖሩ ሁሉም ሰዎች ጂም ይገባሉ። እኔም በቃ ለምን አልገባም ከጓደኞች ጋር ብቻዬን ከመቀር ምናምን ብለን እንገባለን። ከ3 ቀን በኋላ እናቁመዋለን። የሆነ መጽሐፍት ማህበረሰባችሁ በጣም ኢንቴንጅ ማለት ቻሌንጅ የሚያደርጋችሁ ከሆነ መጽሐፍ ማንበብ እንጀምራለን። ሞቲቬሽኑ ሲያልቅ እኛ እናቆማለን። ለምን እንደምናለብ ለምን እንትን እንደምናደርግ የሆነ ፎከስ ላይ ጎል ብናስቀምጠው በተከታታይ የማድረግ አቅቦችን ሸምራት ክላስ ደግሞ የምንፈልገውን እስክናገኝ ድረስ የሚል አቅም ኢነርጂው ይኖረናልና ይህንን ነገር ብናደርገው በጣም ይጠቅመናል ብዬ አስባለሁ። ፀሐዩ የገባብኝ ነው። ምንም አደርጋችሁ እነዚህ ነገሮች ለማለት እንሞክር። ሞር ከፐርፌክሽን ይልቅ ባለን ነገር መነሳት መውደቅ፣ ከዛም በኋላ ሲኖረን እናስተካክለዋለን። ሲጀመር የትኛውም ሰው ፐርፌክት አይደለም። ይህን ማወቅ መቻል አለባችሁ። ይሄ ነገር ላይ ብዙ አልዘበራርቅባችሁና ወደ አራተኛው ነገር ወደ አምስተኛው ወደ መጨረሻው ነገር የአካባቢ ተጽዕኖችን ነው። አምስተኛውና በቃ የመጨረሻው ነጥብ በዚህ ቪዲዮ ላይ አካባቢያችሁ ኢንቫይሮንመንታችሁ በጣም ተግዳሮት ውስጥ እንድትሆኑና ያን ነገር እንዳትችሉትም ወይም ደግሞ እንዳይጨምሩትም ያደርጋችኋል። ለምሳሌ ሁልጊዜ ከሚጠጣ ሰው ጋር የምትሆኑ ከሆነ ያ የሚጠጣ ማህበረሰብ ጓደኞቻችሁ ሰርክሎቻችሁ ማለት ነው። እናንተ እንዴት ነው ከነዛ ማህበረሰብ ወጥታችሁ ልታነቡ የምችሉ? መጽሐፍ እንዴት ነው ይዛችሁ የምትገኙት? ይከብዳል። ይሄ አንዳንድ ሰዎች አሉ በጣም የሚቅሙ ምናምን እና በእንትን ሲመረቅኑ በጣም ብዙ መጽሐፍ የሚያነቡ አይነት ሰዎች የምታውቋቸው ከሆነ እና እነሱ ስማዎች ናችሁ ታነባላችሁ፣ የሆነ ነገር ታደርጋላችሁ። ግን ከዛ ሰርክል ስትወጡ ከዛ ሰርክል ተገድታችሁ በምትወጡበት ሰዓት ማንበቡን ስቲም ብላችሁ ብታነቡ ሞር ጥል ነው የሚፈጠረው። ማን ነው እሱ ማን ነኝ ብሎ አስቦ ነው ምናምን ይፈጠራል። እና ከዛ ማህበረሰብ ለመውጣት ስለማትፈልጉም እናንተም የሚደርስባቸው ተጽዕኖ ከፍተኛ ስለሚሆን ከዛ ማህበረሰብ ከመውጣት ይልቅ በዛ ውስጥ ቆይቶ ዝም ብሎ ለውጥን ከማለቅ በቃ ትረሱታላችሁ። ኮንፈርት ዞናችሁን አስጠብቃችሁ መኖር የተሻለ ነው። እና ሰዎች የወቅሱኛል፣ ሰዎች የሆነ ነገር ይሉኛል፣ ሰዎች እንትን ይሉኛል ብለን የሆነ የጀመርነውን ነገር ብዙ ጊዜ አቁመናል። አሁንም እናቆማለን። ይህን ካወቅን በኋላ ግን የምናቆም አይመስለኝም። ይህንን ነገሮች እነዚህ 4 ነጥቦችን በዚህ ቪዲዮ አንስቻለሁ። መድገም አይጠበቅብኝም። ቪዲዮን ወደኋላ የተመለሳችሁ ማየት ትችላላችሁ። ዛሬ ቪዲዮችን ይህ ይመስል ነበር። በጣም የሚገርም ቆይታ እንደነበረኝ አስባለሁ። መናገር ያለብኝም የተዘጋጀሁትን ሁሉ ነግሬያችኋለሁ ብዬ አስባለሁ። የዛሬ ቪዲዮ በጣም ኩል ነው። ይሄ ቅጽበት 26ታችን ነው። የጓደኝነታችን እንዳይረዛ ቅጽበት 26ታችን ነው። ለቅጽበት እንቀጥላለን። ቅጽበት 27፣ 28፣ 29፣ 30 ይኖረናል። እናንተ አሁን የሚጠበቅባችሁ እኔ ነግሬያችኋለሁ። ህጋችን ጓደኛ መሆን ነው። ቤተሰብ መሆን
አንድ አካላችን ነው። እንደ ጓደኞች እንድንሆን ታማኝ መሆን አለባችሁ እና ሰብስክራይብ ማድረጋችሁን አሁንም ቼክ አድርጉ። የላይክ በተኗን ነኳት። ኮመንት ላይ ገብተን አረጋግጫለሁ የዛሬ ቪዲዮ አሪፍ ነበር ወይም ደግሞ ይሄ ብታስተካክል የስብቻችሁን ነገር ብትጽፉልኝ በጣም ደስ ይለኛል እና ኮመንት ላይ ገብታችሁ መጻፍ ያለባችሁ ነገር ጻፉ። ዛሬ ቪዲዮ ይህን ይመስል ነበር። በቃ በጣም አመሰግናለሁ። መልካም ሁኑ ማለት መልካም ላይፍ ስቴይ ፎከስድ ዲሲፕሊን ሆኑ። የዛሬው ቪዲዮ ይህን ይመስል ነበር። ቻው ቻው። ፀሐዩን አያችሁ።